አንዴ ጸጥታ አንዴ እንግዲህ ባለፈው ስብሰባችን በአካባቢያችን ስላለ ስለ ሙስና ጉዳይ ተነጋግረን ነበር። ወሬ ምን ነገር አለ? እሺ ሰጎን ማኝ ወሬ ሰጎን ይሮጣል፣ ጅቡ ይከተላል። ወሬ ሰጎን ይሮጣል፣ አሁንም ሰጎን ማኝ ነው፣ ጅቡ ይከተላል። ወሬ አሁንም ጅቡ ያባረረን ሰጎን ይሮጣል፣ ማኝ ነው። ወሬ ምን ሆነ? አሸዋ ያዘ፣ አንገቱ ገባ እዛ። ምን ቀረቂቱ ቀረ፣ ወረቂቱ መቶ ጅቡ በላ። እናንተም ብሩን ብትበሉ እናንተ ብትሄዱ ቂጣችሁ እዚህ ነው። ያመሰግናል። አንደኛው ባለፈው የሰራነውን ስራ እንገመግማለን፣ ወደፊት ስለሚሰሩ ስራዎች ደግሞ እቅድ እናወጣለን። ያው ትእዛዝ ነው ለማለት አይደለም። ምን ትእዛዝ ለመስጠት አይደለም። ለስጡና አንዴ ስሙ፣ እንደማመጣ ሁለተኛው ደግሞ ተመንግስት ትእዛዝ መጥቶልናል። የምትሰጡት አለ ትእዛዝ አለ ለማለት አይደለም። አንዴ እንደማመጥ። ሁለተኛው የኛ አካባቢ ከሌሎች አካባቢዎች ጋር እንዴት አድርገን እናቀራርብ፣ በእድገት እንዴት አድርገን እናቀራርባቸው የሚለውን ነው የምንነጋገረው። ይሄ በጣም ቀላል ነው። ሙዝ ማናጣ ያቀረብኩ ቀላል እንዴት ነው? አልገባኝም። ሙዝ ማናጣ አክል ያቀረብኩ ቀላል ምን ማለት ነው? ቀላል እኮ አይደለም። ቀላል አይደለም እኮ ስማ፣ እንደው ቀላል አይደለም። ቀላል አታርጉት እንጂ እንትን ነው እኮ ይሄ መንግስት ትእዛዝ ማለት እኮ ትኩስ ድንች ማለት አይደለም። ትኩስ ድንች አልገባኝም። እኔ ገብቶኛል። ምንድነው ያ ትኩስ ድንች ያቃጥላል። እነሱ ለታችኞቹ አለቆች ይሰጣሉ፣ ታችኞቹ አለቆች ያቃጥላቸዋል። ትኩስ ድንች አይደለም፣ ለበታቾቹ ይሰጣሉ፣ ታችኞቹ ደግሞ ያቃጥላቸዋል። ለእናንተ ለእኛ አለቆች ይሰጣሉ፣ የእኛ አለቆች ደግሞ እኛ ላይ ይዘረግፋሉ። እኛ ግን የት እናድርገው? ተቃጠልን ለማለት ፈልጌ ነው። እሺ ታዲያ ምን ይሻላል ይላሉ? ተቀማል የምትሉ ማስ ስፖርት ላይ ነው ጠንከር ያለ አቋም መውሰድ አለብን። ምክንያቱም ማስ ስፖርት ቆይ ተመልከቱ፣ አለ ገብረ ስላሴ ሮጠ ገንዘብ ገኘ፣ እዛ ለማዝ ምን አለ? ምንም የለም። ደራርቱ ቱሉ ሮጠ ገንዘብ ገኘ፣ እዛ ለማዝ ምን አለ? ስለዚህ ማስ ስፖርት ላይ ጠንከር ያለ አቋም መውሰድ አለብን ለማለት ፈልጌ ነው። አመሰግናለሁ። ሌላ ሀሳብ? እርስዎ እዛ ጋር ኮፍያ ያደረጉት? እሺ አመሰግናለሁ። እግዚአብሔር ተመስገን። ይህን ጊዜ ሀሳብን በማሳብሰብና ይህን መስዋዕትነት አድርጋችሁ ጊዜያችሁ መስዋዕትነት አድርጋችሁ እኛን ሰብሰባ አድርጋችሁ አንተ ትመጥናለህ፣ ጥሩ ሰው ነህ፣ ህብረተሰቡ ይቀበላል ብላችሁ እዚህ ፊታችሁ ላይ ቆም መርጣችሁኝ ይህን ሀሳብ እንዲሰጥ ስለፈቀዳቸውልኝ እግዚአብሔር ተመስገን፣ አመሰግናለሁ። ምንድነው ሀሳብ? ከፍትፍት አለ ሶቅራጣስ። ስለዚህ እኔ እዚህ ፊታችሁ ቆሜ የምናገረው በመፍትሄ እጠቅማለሁ። ባንጠቅምም ምንም ችግር የለም። ግን አንድ ሀሳብ አለ። አንድ ነብር አለ። ነብሩ ጭራ አለ። ከሰውየው ጋር ገጥሞ ጭራ ለማያዝ ፈለገ። ሰውየው ሻርታት ብሎ ጭራ ያዘ። ኢማጂን። በዛ ጊዜ ነብሩ ምን ያደርጋል? ሰውየው ለመዋጣት ይፈልጋል። ከዛ ሰውየው መሸ ነጋ፣ መሸ ነጋ። ሰውየው አለቀሰ፣ ቅናት ያዘ። ምክንያቱም ጭራ ከለቀቀ ነብሩ ይበላኛል። ሰውየው በዚህ ሁኔታ ሲቀጥል አንድ ሰው ባጠገቡ ሲያልፍ ያያል።
እባክህ አንድ ሰውዬ አንተ ሰውዬ አንድ ጊዜ ሽንተን ልሻና ቅማት ያዘኝ የነብሩ ጭራ አንድ ጊዜ ያዝልኝ አለ። ያ ሰውዬ ጭራ ያዘ። ያ ፋቲላክ ብለው አለዳ ምን ለማለት ፈልጌ ነው? ያሱን የማስ ስፖርት ለማጠናከር ያሳጣሁት ነው። አመሰግናለሁ።